በያላችሁበት የከበረ ሰላምታችን ይድረሳችሁ ያለን ለታው አማርኛ ዜና ሰታች ላይ ደርሰናል ከዜናዎቹ ጋር ጫልቱ ተፉ ነኝ መንግስት ለኦሮሞ ነጻነት ሰራዊት ያቀረበውን የእርቅ ጥያቄ በተግባር እንቅስቃሴ እንዲተገብር ተጠየቀ የጦርነቱ መራዘም በንጹሃን ዜጎች ላይ ከሚያስከትለው ዘርፈ ብዙ ጉዳት በተጨማሪ በኢትዮጵያ ኢኮኖሚ ላይ ትልቅ አደጋ መደቀኑ ነው የተነገረው በጉዳዩ ላይ ተጨማሪ ያለን አራት አመት ያለፈው የኦሮሚያ ጦርነት እስካሁን እልባት አላገኘም በመሆኑም የበርካታ ንጹሃን ዜጎች ህይወት እየቀጠፈ አካል ያጎደለ በሺዎች የሚቆጠሩ ንጹሃንን ያፈናቀለና ንብረት እያወደመ ይገኛል ምንም እንኳን መንግስት ጦርነቱን በሰላማዊ መንገድ ለመጨረስ ፍላጎቱን የገለጸና የኦሮሞ ነጻነት ሰራዊትም ሂደቱ ባለም አቀፍ ገለልተኛ አካላት የሚመራ ከሆነ የእርቅ ጥያቄውን እንደሚቀበል ቢገልጽም እስካሁን ተግባራዊ እንቅስቃሴ አልተጀመረም በዚህ ጉዳይ ላይ አስተያየታቸውን የሰጡ ግለሰቦች መንግስት የኦሮሞ ነጻነት ሰራዊትን ተገቢ ጥያቄ ተቀብሎ ልክ የሰሜን ኢትዮጵያውን ጦርነት ለማስቆም እንደተደረገው ሂደቱ ባለም አቀፍ ገለልተኛ አካል እንዲመራ ምቹ ሁኔታን እንዲፈጥር ጠይቋል የጦርነቱ መራዘም በንጹሃን ዜጎች ላይ ከሚያስከትለው ዘርፈ ብዙ ጉዳት በተጨማሪ በኢትዮጵያ ኢኮኖሚ ላይም ትልቅ አደጋ መደቀኑን አክለዋል እንዲሁም ኦሮሚያ ሰፊ ቆዳ ስፋት የሚሸፍን በርካታ ህዝብ የሚኖርበት ከፍተኛ የኢኮኖሚ እንቅስቃሴ የሚከናወንበትና ከአብዛኛው ክልሎች ጋር የሚዋሰን ክልል በመሆኑ በኦሮሚያ ያለው ጦርነት ከክልሉ አልፎ መላው ኢትዮጵያ ላይ ተጽዕኖ የሚያሳድር መሆኑን አስረድተዋል በመሆኑም የኦሮሚያን ጦርነት ማቆም ለነገ የማይታውና በፍጥነት መከናወን ያለበት ጉዳይ ስለሆነ ልክ ከህዋት ጋር ሰላማዊ ውይይት ተደርጎ የሰሜን ኢትዮጵያው ጦርነት እልባት እንዳገኘና ከኦሮሞ ነጻነት ሰራዊት ጋር አብሮ በሽብርተኝነት መዝገብ ውስጥ እንዲካተት የተደረገው ህዋትም ከሽብርተኝነት መዝገብ ውስጥ እንዲሰረዝ እንደተወሰነው ሁሉ በኦሮሚያም ተመሳሳዩ ሂደት መደገም እንዳለበት መክረዋል የሰሜን ኢትዮጵያውን ጦርነት ተከትሎ ህዋት የሽብርተኛ ድርጅትነት መዝገብ ውስጥ እንዲገባ ውሳኔ መተላለፉ ይታወሳል የፕሪቶሪያውን የሰላም ስምምነት ተከትሎ ህዋትን ከሽብርተኝነት መዝገብ ውስጥ ይሰረዝ ወይም አይሰረዝ በሚለው ላይ በተወካዮች ምክር ቤት አባላት መካከል ውይይት ተደርጓል ከ500 በላይ አባላትን የያዘው የህዝብ ተወካዮች ምክር ቤት ልዩ ስብሰባው በተካሄደበት ዕለት 280 የምክር ቤቱ አባላት ተገኝተው ነበር በሂደቱ 61 ተቃውሞና 5 ድምጽ ታቅቦ የተመዘገበ ቢሆንም ህዋትን ከሽብርተኝነት መዝገቡ ውስጥ የመሰረዙ ውሳኔ በአብላጫ ድምጽ መወሰኑ ይታወሳል የኦሮሞ ፌደራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና በፕሪቶሪያ የሰላም ስምምነቱ ከተፈረመ በኋላ ህዋትን ከሽብርተኝነት መዝገብ ማውጣት የሚጠበቅና መሆንም ያለበት ውሳኔ ነው አሉ መጀመሪያውንም ህዋት በሽብርተኝነት መዝገብ ውስጥ የገባበት ሂደት የተሳሳተ ነበርም ብለዋል ስምምነቱ በፕሪቶሪያ ከዛም በኬንያ ከፈረሙ በኋላ እስካሁን መቆየት አልነበረበትም ሲሉ ማክለዋል ፕሮፌሰር መራራ ለቢቢሲ በሰጡት አስተያየት ህዋት ከሽብርተኝነት ነፃ መውጣቱን የሚቃወሙ ወገኖች ራሳቸው ነፃ አይደለም ብለዋል ኢዜማና አብንን የመሳሰሉ ፓርቲዎች ከዚህ ቀደም መንግስትን ግፋ በለው በማለት ለብዙ ህይወት መጥፋትና የንብረት ውድመት ከፍተኛ ሚና ተጫውተዋል ብለዋል ፕሮፌሰር መራራ ጉዲና በሰሜን ኢትዮጵያ ጦርነት ቆሞ በድርድር የተፈታው ችግር በኦሮሚያም እንዲካሄድ ጠይቀዋል መንግስት በኦሮሚያ ያሉ ችግሮችን እንደ ትግራይ በሰላም ውይይትና ድርድር እንዲፈታም ጥሪ አቅርበዋል በቦረና ክልል ከረጅም ጊዜ ድርቅ በኋላ የዘነበው ዝናብ ከባድ ጉዳት ማስከተሉ ተገለጸ ላብነትም ዝናቡ ባስከተለው ጎርፍ ተወስደው የሞቱ እንስሳት መኖራቸውን ከስፍራው የሚወጡ መረጃዎች ያመለክታሉ ነስረዲን ሁሴን ለአምስት ተከታታይ የዝናብ ወቅት በቦረና በቂ ዝናብ ባለመዝነቡ በነዋሪዎች ላይ ካስከተለው ጉዳት በተጨማሪ በሚሊዮን የሚቆጠሩ እንስሳት ሞተዋል ከዚህ አስከፊ ጊዜ በኋላ ከቀናት በፊት በቦረና ዝናብ መዝነቡ ብዙዎችን ያስደሰተ ቢሆንም ከሰሞኑ የጣለው ከባድ ዝናብ ግን ሌላ ስጋት እንደቅኗል ለአብነትም ዝናቡ ባስከተለው ጎርፍ ተወስደው የሞቱ እንስሳት መኖራቸውን ከስፍራው የሚወጡ መረጃዎች ይጠቁማሉ ከረጅም ጊዜ ድርቅ በኋላ የሚዘንብ ዝናብ ጠቃሚ ቢሆንም በተለይም ከባድ ዝናብ ከጣለ ብዙ መንዘዞች ይዞ እንደሚመጣ የተለያዩ ጥናቶች ይጠቁማሉ እነዚህ ጥናቶች እንደሚያሳዩት ከሆነ መሬቱ ድርቅ በሆነበት ወቅት
ከባድ ዝናብ ቢዘንብም አፈሩ እርጥበት ሊወስድ እንደማይችል ያመለክታሉ። እንዲሁም በተለያዩ ቦታዎች የሚከማቸው ውሃ የጎርፍ አደጋን እንደሚያስከትል ያሳያሉ። ከዚህ በተቃራኒ በድርቅ በተጎዳው መሬት ላይ ለሰዓታትና ለቀናት ቀለል ያለ ዝናብ ቢዘንብ መሬቱን ቀስ በቀስ ማርጠብና ምቹ እንዲሆን ማድረግ እንደሚችል የዘርፉ ባለሙያዎች ይናገራሉ። ከዚህ በተጨማሪ እንደ ኮሌራ ያሉ ውሃ ወለድ በሽታዎች በዚህ መሰል ወቅት የመስፋፋት እድላቸው ይጨምራል። በመሆኑም የአካባቢው ነዋሪዎች ራሳቸውን ከበሽታው ለመከላከል ተገቢውን ቅድመ ዝግጅት ማድረግ እንዳለባቸው የጤና ባለሙያዎች ይመክራሉ። እንዲሁም የጎርፍ አደጋ በሰው ሕይወት ላይ ጉዳት እንዳያስከትል የአካባቢው ነዋሪዎች በውሃ መውረጃዎች አካባቢ የሚያደርጉት እንቅስቃሴ ላይ ጥንቃቄ ማድረግ አለባቸውም ተብሏል። በእንዲህ እንዳለ አሁን እየዘነበ ያለውን ዝናብ በውሃ ጉድጓዶች ውስጥ በማጠራቀም ለወደፊቱ መጠቀም የሚቻልበት ሁኔታ ማመቻቸት እንደሚገባም ብዙዎች ይናገራሉ። በምዕራብ ጉጂ ዞን ከ700 ሺህ በላይ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ተገለጸ። እስካሁን በምዕራብ ጉጂ ዞን 4069 ሰዎች አነስተኛ እርዳታ አግኝተዋል ያለው ኦቻ ወደ 300 ሺህ የሚጠጉ ሰዎች እስካሁን ምንም አይነት እርዳታ ሳያገኙ መቆየታቸውን ገልጿል። ድርጅቱ ትናንት በሰጠው መግለጫ በጉጂ ዞን የሚታየው የእርዳታ እጥረት አሳሳቢ መሆኑን ገልጾት ክልሉ ልዩ ትኩረት ከሚሹ አካባቢዎች መካከል አንዱ መሆኑን ጠቁሟል። በወረዳው 800 ሺህ ሰዎችና 1 ሚሊዮን የቤት እንስሳት ለውሃ ጥም መጋለጣቸውንም ኦቻ አስታውቋል። በጎሮዶላ ወረዳ ብቻ 200 ሺህ ሰዎች እርዳታ እንደሚያስፈልጋቸው የሚገልጹት የአካባቢው ነዋሪዎች በመንግስት በኩል የተደረገው እርዳታ ከችግሩ ጥልቅነት ጋር ሲነጻጸር በቂ አይደለም ብለዋል። በመጨረሻም ከወደ ቤንሻንጉል ጉምዝ በደረሰ መረጃ የቤንሻንጉል ጉምዝ ክልላዊ መንግስት የሰላም ስምምነቱን ተከትሎ የጉምዝ ህዝቦች ዲሞክራሲያዊ ንቅናቄና የቤንሻንጉል ህዝቦች ነጻነት ንቅናቄ አመራሮችንና አባላትን ከእስር መፍታቱን አስታወቀ። በዚሁ መሰረት የጉምዝ ህዝቦች ዲሞክራሲያዊ ንቅናቄ በተለያዩ ዘመቻዎች ታስረው የነበሩ ከ370 በላይ አመራሮችና አባላታቸው መፈታታቸውን አስታውቋል። የቤንሻንጉል ጉምዝ ክልል እንደ ኦሮሚያ ያለፉት 4 ዓመታት በጥቃት መንፈላቀልና በጸጥታ ችግር ውስጥ ካለፉ ክልሎች አንዱ ሲሆን ላለፉት 2 ዓመታት አብዛኛው የክልሉ ክፍል በኮማንድ ፖስት ስር ነበር። ከ6 ወራት በፊት የክልሉ መንግስትና የጉምዝ ህዝቦች ዲሞክራሲያዊ ንቅናቄ ልዩነቶቻቸውን በውይይት ለመፍታት ስምምነት ተፈራርመዋል። የሰላም ስምምነቱን የቤንሻንጉል ጉምዝ ክልል ፕሬዝዳንት አቶ አሻዲ ሐሰንና የጉምዝ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ግራኝ ጉደቱ በክልሉ ርዕሰ መዲና አሶሳ መፈራረማቸው ይታወሳል። የቤንሻንጉል ጉምዝ ክልል ፖሊስ ኮሚሽነር ሃሩን ኡመር እንደተናገሩት ስምምነቱን ተከትሎ በርካታ የተቋሚ ፖለቲካ ፓርቲ አመራሮችና አባላት ከእስር እየተፈቱ ይገኛሉ። ለዕለቱ ያዝናቸው መረጃዎች እስካሁኖቹ ናቸው። ቀሪ ፕሮግራሞቻችን ይቀጥላሉ። መልካም ጊዜ።